እኔም በማግኘቷ እድለኛ ነበረች። ያውም አንተን በማግኘቷ ሩታ እድለኛ ነበረች ነው? አንተ ራስህ ሩታን በማግኘት እድለኛ ነበርክ? እንደዛ አይሻልም? ባይሆን ሩታ እንኳን አንተን በማግኘቷ ያው ተረገመች እንጂ እድለኛ ናት ብዬ ለማሰብ በአሁን ሰዓት ለእኔ ይከብደኛል። አብርሽ ማለት ነው። ራስን እንዴት ነው የምትቆልለው? ራስን ግን በምን ሂሳብ ብትገምት ነው? ደግሞ እኮ ተዊኝ በቃ ፈታ ልበልበት። በምን ቀን ነው ያገባሁት? በ23 ዓመቴ ተቃጠልኩ እኮ አላለም ለወንድሙ። እግዚአብሔርን ነው የምላቸው ቤተሰቦቼ። እኔም በማግኘቷ እንደውም እድለኛ ነበረች። እድለኝነት ነው ሊሰማት የሚገባው አደለ? አንተን በማግባቷ እድለኝነት ነበረ የሚሰማት አደለ? ተቃጠለች እንጂ አንተን ያገባችበትን ቀን እየረገመች ነው። እንኳን እድለኛ ልትሆን ቀርቶ ማለት ነው። አብርሽ በጣም ነው ግን የምታሳፍረው ንግግር። ራስህን በምን ሂሳብ ነው የምታየው? ራስህን ምን ነው ቆለልክ? ወንድምክ የሚያወራክ ሌላ፣ አንተ የምታወራው ስለ ራስ እድለኝነት። ስለ ሄርሜላም ደግሞ ተቆራቋሪ ሆናል። ስትቆረቆርላትም የሌለ ነው። እሷን ትጨምሯታላችሁ ገና ለገና። እኛ ተሰብስበን ይሄ ነገር እንዳይመጣ ብዬ ልጆቹንም አብሬ ኩሪፍቱ በመሄዴ ነው የሚጫጫው። እኔ ደግሞ ግልጽ ስለሆንኩ ነው። እናቴ ሁሉ ሆድ ብዙ ይችላል ትላለች። እኔ ግን ያው ግልጽ ስለሆንኩኝ ያው ከተመልካች ጋር መግባባት አልቻልኩም ምናምን። እንደዛ ነው አብርሽ አደለ? ከተመልካች ጋር ማኮ እንዳትግባባ ያረገክ ስራ እኮ ነው የምትሰራው ስራ። ምንድን ነው ለወጣቱ የምታስተምረው? ለምንድን ነው በዚህ ልክ ወዳና ፈቅዳ አንተ ብዙ ዋጋ የከፈለችንን ሚስትን በዚህ ልክ መበደል ለምን አስፈለገ ብሎ ነው ከተመልካች ጋር ሆነ የመግባባት ያቃተክ አብርሽ እንጂ ግልጽ ስለሆንክ አይደለም፣ የዋህ ስለሆንክም አይደለም። ራስን በጣም ቆለልክ። ራስን ግልጸኛ ያደረግከው፣ ራስን ንጹህ አደረግክ። ደግሞ በ23 ዓመት ያላለም ሆኖ እንደው ጥንጦ ይዘጋጅና አብርሽዬ ይሻናል። ጥንጦ 23 ዓመት ገና ህጻን እኮ ነው። ገና ጥንጥዬ ገና አንድ ፍሬ ልጅ እኮ ገና ጎረምሳን አደነ? ጺምም ያወጣው በቅርብ አደነ? ተው እንጂ ገና በ23 ዓመት የተቃጠልኩ እኮ። እኔም በማግኘቷ እድለኛ ናት። በምን ቀን ነው ያገባሁት አለ። ማግባቱንም እየተማረረ ነው አደለ? ሩታ አንተን በማግባቷ በጣም እድለኛ ናት። ያገባህበትንም ቀን ረገምከው ማለት ነው። መረረክ አደለ? ያሳፍራል። ግን ወንድምክ እያለክ ያለው አሁን እየርክበት ያለው መንገድ ልክ አይደለም። አንተ ባለ ትዳርና የልጅ አባት ነህ። በዚህ ንግ ለምንድን ነው ቤተሰብን የምታስጨንቀው? ለምንድን ነው ወዳና ፈቅዳ አንተን ብላ ብዙ ዋጋ የከፈለችንን ሚስትንስ በዚህ ልክ ከዛች ከርካሽ ሴት ጋር ሆነ ማሳዘን ለምን አስፈለገ ነው? አንተ የምታወራው ሌላ ነው። ወሬክ ሙሉ ምንም አይጥምም አብርሽ። እግዚአብሔርን ለተመልካች አይጥም። ለገዛ ለወንድምክ ራሱ ምንም አልጣመው ንግግር። ዝም ብሎ ያይካል። እየታዘበክ እኮ ነው ይመስለኛል። ታላቁ ነው ለኤፍሬም። በእርግጥ ባለሳሳት ግን ከአንተ እነሱስ ምንድን ነው የሚማሩት? መቼም ቤታችሁ ውስጥ አሉ ገና አላገቡ አይደል? ሀይሚ ያለች እነ ኤፍሬም አሉ። ከአንተ ምንድን ነው የሚማሩት? ዝሙትነትን፣ ትዳርን አስቀምጦ ከሌላ ሴት ጋር በየኩሪፍቱ መዝለልን፣ መራገጥን፣ ሩታ አቀፈችውን ለሌላ ሰው ማሳቀፍን፣ ያንን ነው የምታስተምራቸው። ወንድም ራሱ ምን አለ እየታዘበህ ብታይ እግዚአብሔርን አብርሽ በእድሜ ትበልጠዋለህ። ኤፊ ግን ባስተሳሰብ በጣም ይበልጣል። እግዚአብሔርን የምትሰራው ስራ ልክ አይደለም። ቤተሰብም እያዘነብህ ነው። መልስ ስጠን። እኔም ወደ አዲስ አበባ ልመለስ ነው። አንተ በህይወት ተስፋ ቆርጣል እንዴ? ራሴን ፈታ ላርግበት፣ ራሴን ልዝናናበት። ተስፋ የቆረጠ ሰው ነው ቀን በቀን እኮ የሚዝናን ነው። አላማ የሌለው ሰው ነው። እየነገረህ እኮ ነው። አላማ ይሄ ነው ወይ ያለ ነው። በየኩሪፍቱ መዝናናት፣ በየኩሪፍቱ ሴት ይዞ መዞር። የሄርሜላን ስም አጎልታችሁ አወጣችሁት እንጂ እሷ በዚህ ናለ እንትን ምንም አይነት ነገር ፈጥራ አይደለም። እንደውም ለእኔ እሷ ነገሮችን እንትን የምትል ልጅ ናት። ለሄርሜላም እያገዝክ ነው አሁን። ኧረ አብርሽ መቼ ነው መሰለጥነው? አንተ እንደው መገልፈጥ ብቻ ስራ። የምትጠየቀው ሌላ፣ የምትመልሰው ሌላ። ወንድም ራሱ በትዝብት ዝም ብሎ ያያል። እየታዘበህ እኮ ነው። ምን ይሻላል? ኦዲየንሱ ጋር ያላግባባኝ ግልጽ ስለሆንኩ ነው አልክ። ምን ግልጽነትህ ነው? ከኦዲየንሱ ጋር ያላግባባህ እኮ መሰራዊ ባለጌ ወጣቱን ማስተምር ስራ ስለሆነ ልክ አይደለም አብርሽ። የምትሄድበት ስራ ጋጦ ወጥ የሆነ ስራ ነው። ከኦዲየንሱ ጋር ላላግባባህ እንጂ ግልጽ ስለሆንክ የዋህ ስለሆንክ አይደለም ነው እንዴ? ራስን በምን ሂሳብ ነው የምታየው አብርሽ? በጣም ነው ራስን የቆለልከው። አንተ ነህ እንደውም እኮ እድለኛ። ሩታን የመሰለች ወርቅ፣ ሩታን የመሰለች ልጅ በማግኘት እድለኝነት ሊሰማህ የሚገባው አንተ እንጂ ሩታ አይደለችም። ሩታንማ አንገቷን አስደፋት እኮ። ሩታንማ አንገቷን አስደፋት። እናንተ ያው ዋጋ ከፍላለ ለፍቅራችሁ ስትል ብዙ የተባለችውን ልጅ፣ ብዙ ድንጋይ የተወረወረባትን ልጅ
ምን አይነት መልስ እንደሰጣትማ አየን እኮ። አንገቷን አስደፋት።